ዛሬ እንግዲህ ዞር ዞር ስንል ካየናቸው አስደሳች ከተማችን ላይ የተገነቡ ካሉ ግንባታዎች መካከል ያው እንግዲህ በፍጥነት እያለቀ የሚገኘው የአቃቂ ስቴዲየምን ለማየት ችለናል። ያው እንግዲህ አቃቂ ስቴዲየም አሁን ግንባታው እየተጠናቀቀ ነው የሚገኘው እንግዲህ በቅርቡ ለአገልግሎት ክፍት ይሆናል ተብሎ ይጠበቃል። የአቃቂ አስፓልትም እንግዲህ አልቋል። ትንሽ ቆየት ብሏል እሱ እንኳን ካለቀ ቢሆንም ግን የአቃቂ ስቴዲየም ደግሞ እንግዲህ ሲያልቅ ከአስፓልቱ ጋር ተደማምሮ የተለየ ውበት ይኖረዋል ብለን እናስባለን። የአቃቂ ቃሊቲ ማህበረሰብ ለብዙ አመታት የአስፓልት ግንባታ ጥያቄ ሲያቀርብ ነበር። ከዛሬ 10 አመት ጀምሮ ከብዙ እንግዲህ ውጣ ውረዶችና ጥያቄዎች በኋላ ጥያቄው ተፈቶለት አስፋልቱም እንግዲህ በጣም በሰፊው ተሰርቶለታል ማለት ነው። አልቋል። ተጠናቆ አገልግሎት ከጀመረም ትንሽ ቆየት ብሏል። ቢሆንም አሁን ደግሞ እንግዲህ ለአቃቂ ቃሊቲ ክፍለ ከተማ ሌላው ድምቀት የሚሆነው ስቴዲየሙ ነው። እንግዲህ ስቴዲየሙ እንደምታዩት እያለቀ ነው የሚገኘው ውስጥ ወንበር የመግጠሙ ስራም በአብዛኛው ተጠናቋል። የውጭና የሜዳ የፊኒሺንግ ስራዎች ይቀራሉ እነሱ ተጠናቀው እንግዲህ ሲመረቅ ለአቃቂ ቃሊቲ ክፍለ ከተማ ሌላ አዲስ ድምቀት ይሆናል ተብሎ ይጠበቃል ማለት ነው። በጣም ሰፈሩም ክፍለ ከተማውንም እንዲሁም ከተማችንና ሀገራችንንም ደመቅ እንደሚያደርግ ተስፋ የተጣለበት የአቃቂ ቃሊቲ ስቴዲየም። ይህን በምታዩት ደረጃ አስፓልት ዳር ላይ እንደዚህ ባለው ሁኔታ እየተሰራ ይገኛል ማለት ነው